ሰላም 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 እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናሎቻችን ሰላም ሰላም ውድ የተከበራችሁ የዩቲዩብ ቻናል ተከታታዮቻችን ዛሬ ቃል በገባነው መሰረት የመጀመሪያውን ቱቶሪያል ይዘን መጥተናል። ይሄም የሆነው እንዴት ነው አፕ ባራችንን የምንሰራ የሚለውን ነገር ዲፕ ገብተን ለማየት እንሞክራለን። የመጀመሪያው ነገር የሚሆነው ሶሪ የመጀመሪያው ነገር የሚሆነው ኮድ ጽፈን በዛ መሰረት አፕ ባራችንን መስራት ነው። ቅድም እንደተነጋገርነው ሴትአፕ ማድረግ እንዴት ሴትአፕ እንደምናደርግ በሚገባ አይተናል ማለት ነው። ያው ሁሉን ነገር ቅድም ስላሳየኋችሁ ቅድም ስለጨረስን በሚለው ነው እንጂ ጀስት ይኸው እንየው የመጣልን የቅድሙ ፓኬጅ የመጣልን ኖ ኖ ኖ ወይ አይ ሜድ ኤ ሚስቴክ አሁን የሚመጣውን ሪዛልት እናያለን። ያው ጀስት እኔ አሁን ለእናንተ ለማሳየት ስለሆነ ዲቫይስ ምናምን አልጠቀምም። ጀስት ኢሚሌተርም አልተጠቀምኩም። ዝም ብዬ በክሮም ገብቼ አሳያችኋለሁ እንዴት መጠቀም እንደምንችል። እንዴት ነው ይሄን ነገር ሎድ ማድረግ የምንችለው የሚለውን ነገር ዲፕ ገብተን ለማየት እንሞክራለን። የመጀመሪያው ነገር ይሄንን ያው እንደምታዩት ረን ያደርግና ይመጣላችኋል። ይሄ ጀስት ኖርማል የመጀመሪያ ዴሞ የሚመጣላችሁ ነው። ያው እንደምታዩት እንደዚህ ሆኖ ይመጣል። ይሄ ደብል ቼክድ የምንለው ይመጣል። ኦልሶ ይሄ ፎልስ መሆን አለበት። እሺ ስትሰሩ ሞስት ኦፍ ዘ ታይም ፎልስ እያደረጋችሁ ስሩ። ኦኬ ይሄ ያው ጀስት ለእንትን ነው ለቅድም ሰርተን ባለፈው ቱቶሪያችን ላይ መጀመሪያ ቱቶሪያል ስንሰጥ እንዴት ነው ሴትአፕ የምናደርገው የሚለውን ነገር ስናመጣ ይሄ ያው ፓኬጁን ስናወርድ የተሰጠ ነው። ይሄ ፌክ ነው ማለት ነው። ይሄን ነገር ሙሉ አጥፍተን ነው በራሳችን መሰረት ይሄን አፕ ባሩን የምንሰራው ማለት ነው። ከዚህ ቀጣይ ደግሞ እንዴት ነው ናቪጌሽን ባር የምንሰራው ወይም ደግሞ ናቪጌሽን በተኑን የምንሰራው እንዴት ነው የሚለውን ዲፕ ገብተን እናያለን። ለዛሬ አፕ ባሩን ሰርተን ለመስራት እንሞክር። ኦኬ ይሄንን ካንስል እናድርገው ሙሉውን። የመጀመሪያ ነገራችን የሚሆነው ኢምፖርት ፓኬጅ ማቴሪያል ኔክስት ሊሆን የሚችለው ደግሞ ቮይ ሞስት ኦፍ ዘ ታይም ግን ይመጣላችኋል በራሱ ምን ማስገባት እንዳለባችሁ ስለሚያውቅ ያው እንደዚህ እያለ ይመጣላችኋል። አያችሁ ያው እንደዚህ ግን ሁል ጊዜም አይደለም ማለት መጠቀም ባለባችሁ መልክ መጠቀም ስላለባችሁ ጀስት እንትን በሉ ቼክ እያደረጋችሁ ተጠቀሙ። እዚህ ጋር አሁን ኮንስት ታስገቡበት ሞር ይመረጣል። እንደዚህ ካፒታላይዜሽን ምናምን በደንብ እየተጠነቀቃችሁ ምክንያቱም ካፒታላይዜሽን ብዙ ጊዜ የሚበላችሁ ማለት ነው። ቀጣይ ነገር የሚሆነው ያው አያችኋ ወደ ቀጣይ ሲሄድ ራሱ ጀስት ክላሱን ራሱ እንትን ብሎ አመጣልኝ። ክላስ ማይ አፕ ወይ አይ ጀስት ሜድ አ ሚስቴክ ኤክስቴንድስ stateless ወይ ኤሌመንት ዊድጀት ሙሉ አክሴፕት እያልኩት ያው ሙሉ አብረን መስራት ስላለብን ነው እንጂ ጀስት ይሄ ነው በቃ ይሄ የመካከለኛው ነው። በእርግጥ ግን ሙሉ አሁን የምንሰራ ይሄ ነው። ስቴትለስ ዊድጀት ይሄን ከጨረስን በኋላ ቀጣይ ምን ይሆናል? እንደዚህ እናድርግና ደን እንወርዳለን። ኮንስት ማይ አፕ ሱፐር ኪ ይሄን ከጨረስን በኋላ ቀጣይ ምን ይሆናል? እንደዚህ እናደርግና የመጀመሪያ ነገራችን የሚሆነው ይሄን ከጨረስን በኋላ ዊድጀት ዊድጌት
ቢውልድ ካፒታላይዜሽን እየተጠነቀቃችሁ አደራ። ቢውልድ ኖ ዌይ አይ ጀስት ሜድ አ ሚስቴክ። ኮንቴክስት ኮንቴክስት ቅንፉን እንዘጋለን። እንደገና ኖ አይ ጀስት ሜድ አ ሚስቴክ። ኦኬ ከዛ ኔክስት እንልና አሁን እዚህ ያው ቀጥታ መሄድ ትችላላችሁ። ነገር ግን የአፕ ባር ምናምን ስለሆነ እንሰራለን ተባብለን የመጣ ነው። የመጀመሪያው ነገር ሊሆን የሚችለው ቅድም እንዳልኳችሁ የደበብ ሾው ቼክድ ሞድ ባነር የሚባለው ፎርስ ማድረግ አለባችሁ። ምክንያቱም እንትናችሁ እንዲያስጠላ ያደርገዋል። ሶ እንደ በግ እዚህ ራሱ ይመጣላችኋል። የት አለ መሰላችሁ? እኔ አሁን ስንጽፈው ይመጣል። ሾው የበግ ሾው ካፒታላይዜሽን ረሳው። ሾው የበግ ሾው ቼክድ ሪተርን ማቴሪያል ሪተርን ማቴሪያል አፕ ሶ ይህን ካደረግን በኋላ ቀጣይ ምን ይሆናል? እዚህ ነው መጻፍ ያለበት ደበቅ ሾው ሞድ ቼክድ ሞድ ባነር ይሄን ያው ጀስት ተመሳሳይ ነው። ከዛ ፎልስ ትሉታላችሁ። ፎልስ ከዚህን ካደረጋችሁ በኋላ ምንድነው እዚህ ጋር ያጨሞቅሞቅ? ኦኬ እዚህ ጋር ከደረስን በኋላ ቀጣይ ምን ይሆናል ስራችን? ሆም ስካፎልድ እንከፍታለን። ሆም ስካፎልድ እንከፍታለን። ደን ይህን ከከፈትን በኋላ እዚህ ውስጥ ነው አፕ ባራችን የሚቀመጠው። አፕ ባር ውስጥ ኦልሶ እዚህ ምን ውስጥ አፕ ባር ይህን ካስቀመጥን በኋላ ደን ይህን ከጨረሳችሁ በኋላ ቀጣይ ስራችሁ ምን ይሆናል መሰለህ? አፕ ባር እዛ ይሄን አፕ ባር ውስጥ መሆን አለበት የምትጽፉት። ሶ አፕ ባር ውስጥ የሚካተቱ ብዙ ነገሮች አሉ። ታይትል እዛ ሆነስት ታይትል ስቲል ኦኬ ያው ቢሆንም አይከፋም፣ ግን በራሴ መንገድ መቀመጥ አለበት። ይሄ ምንም አባቱ አይሰራም። ሁሉ አማንንታልኛል። ኦኬ ታይትል ካረጋችሁ በኋላ ኮንስ ቴክስት ነው ይሄ መሆን ያለበት። እሺ ቴክስት በሉትና እዛ ቴክስት ከዛ እዚህ ጋር ፈርስት አፕ እዚህ ጋር ፈርስት አፕ ከጨረሳችሁ በኋላ ወደ ቀጣይ ትሄዱና ሴንተር ላይ ታደርጉታላችሁ። የሴንተር ታይትል ኢዝ ትሩ ታላችሁ። ኔክስት ምን ይሆናል? ባክግራውንድ ከለር አልመረጥንም። ባክግራውንድ ከለር ዊል ቢ የፈለጋችሁ ማድረግ ትችላላችሁ። ግሪን ፐርፕል ማድረግ ትችላላችሁ። እንደ ፍላጎታችሁ አማርጣችሁና ማለት ትችላላችሁ። ሶ ከዚህ ቀጣይ ምን ታደርጋላችሁ? ጀስት ይሄንን ብራኬት ትዘጉትና I just wanna say this ኦኬ። ከዛ እዚህ ጋር ደግሞ የሚያስጠላው እኮ ማውዜን እንትን ብዬው
እዚህ ጋር ስለ ቦዲው እናወራ። ቦዲ ኮንስት ሴንተር ካፒታላይዜሽን የተጠነቀቃችሁ አደራ። ከዛ ሴንተር ታደርጉትና ምን ይሆናል? በውስጡ መካተት ያለበት ቻይልድ ወዘ ቴክስት ዳታ ሞስት ኦፍ ዘ ታይም አይገባም። ሄሎ ብላችሁ ታደርጉታላችሁ። እዚህ ቀጣይ ደግሞ ስታይሉን ማስቀመጥ ትችላላችሁ። ብታስቀምጡትም ባታስቀምጡትም ኖርማል ነው፣ ግን ፍላጎታችሁ ከሆነ እዚህ ውስጥ ካደረጋችሁ በኋላ እዚህ ጋር ስታይል ምን መሆን እንዳለበት መግለጽ ማለት ነው። ኦኬ ስታይል ደን ቴክስት ስታይል ፎርም ዳት ጌም ሺት ለኔ አክሰፕት ተፈለጋችሁ ለመቀየር ከፈለጋችሁት መቀየር ትችላላችሁ። ግን ያው ይሄ ጀስት ምኑ መሰላችሁ ለባክ ከለር። ኦኬ ይሄንን ተውት አያስፈልግም። ኦኬ ይሄን ከጨረሳችሁ በኋላ ሌላውን ምን ታደርጋላችሁ መሰላችሁ? ደን ቅንፉን መዝጋት ነው የሁሉንም። ሶ እዚህ ጋር መጀመሪያ ጀምራችሁ እስከታች ድረስ 1 2 3 ይሄንን መጀመሪያ እንዝጋውና ኦልራይት እዚህ ጋር ይሄን ባዶ ነው፣ ይሄን ባዶ ነው፣ ይሄን ባዶ ነው፣ ይሄን ባዶ ነው። ሶ ለአራቱም አራት ማድረግ አለባችሁ ማለት ነው። ሶ የመጀመሪያው ነገር የሚሆነው ይሄን እናጠፋውና እዚህ ጋር እንደዚህ አድርገን አራቱንም እናደርጋለን። ሶ ይሄ ማይ አፕ ለሚለው ደግሞ ምን ታደርጉታላችሁ መሰላችሁ? ይሄን ጀስት እሱ ሞስት ኦፍ ዘ ታይም ስለሚያስቸግር፣ ግን ያው ለውጥ እኮ የለውም። እዚህ ጋር ማይ አፕ በመልሶ እዚህም እንደዛው ታመሳሰሉታላችሁ ሁለቱንም። ይሄ ከዚህ ጋር ካልተመሳሰል እሺ አይላችሁም። አሁን ይሄንን ባጠፋው ሁሉንም ኤክስ ነው የሚያደርግባችሁ። መመሳሰል አለበት ማይ አፕ ከዚህኛው ጋር፣ ምክንያቱም አፕሊኬሽኑ ረን የሚያደርገው ይሄን ስለሆነ ከዚህ ጋር መመሳሰል አለበት። እስቲ ይሄን መጀመሪያ ረን እናድርገውና እንየው። letter run but it might take a few minutes. After that you will get that's whatever you want. ያው እንግዲህ እንደዚህ ይመጣላችኋል። በእርግጥ እኔ አልከፈትኩም ኢሚሌተር ምንም ስላልከፈትኩ ጀስት በዚህ ለእናንተ ለማሳየት ያክል ስለሆነ ይህን ይመስላል ማለት ነው። አሁን ይሄ እቺ ሁሉ የጻፍናት ለዚች ነው። እቺን ማይ ፈርስት አፕ አያችኋት፣ እዚህ ቴክስቱ ነው ሴንተር ላይ አይደል ያደረግነው። ሶ ከለሩን የፈለጋችሁትን ማድረግ ትችላላችሁ። የእናንተ ፍላጎት ነው የሚወስነው። የእናንተ ፍላጎት የሚወስን እንደፈለጋችሁ መቀያየር ይችላል። ምክንያቱም የእናንተ ፍላጎት ነው የሚወስነው። በእናንተ ፍላጎት ስለሆነ ዲፔንድ ነው የሚሄደው። ያው እንደፈለጋችሁ መቀያየር ይቻላል። ስሙንም እንደፈለጋችሁ እዚህ ጋር አሁን የፈለግኩ ዘግሩም ዴቭ ብለን እንደዚህ ታደርጉና እዚህ ጋር ደግሞ ሄሎ ወርልድ ያላችሁን መቀየር ነው። አጋረ ሴ something to you
ጀስት ብዙ ጊዜ ስለምሰራበት ራሱ ነው ሞስት ኦፍ ዘ ታይም የሚመጣልኝ። ያው አጋረሴ ሰምተን እቺ የመጀመሪያ እንትን በካፒታል ነው የሚጻፈው ይባላል። እኛ አይገባንም። እሺ እንደዚህ ይሁንና ያው አጋረሴ ሰምተን የፈለጋችሁትን መሆን ይችላል ማለት ነው። ሶ ቀጣይ ደግሞ እዚህ ናቪጌሽን ባሩ እንዴት መስራት እንደምንችል ምናምን የሚለውን ነገሮች አብረን የምናይ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስላል። እስከ ቀጣይ ጊዜ አብራችሁን ቆዩ። ቪዲዮውን ከወደዳችሁት እንግዲህ የዛሬው ቆይታችን ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልን። እናንተ ጋር አብረን የምንቀጥል ይሆናል። ምክንያቱም እናንተ ሀሳባችሁንና አስተያየታችሁን በመቀበል ይሆናል የእናንተ ትምህርት ልንሰጥ የምንችለው ማለት ነው። ሶ ይሄ የመጀመሪያ አፕሊኬሽናችን ከመሆኑ አንፃር ወይም ደግሞ የመጀመሪያ ስራችን ከመሆኑ አንፃር የተለያዩ ስህተት አይጠፋንም። ሶ ያንን ያያችሁትን ስህተት እንደዚህ እንደዚህ ቢሆን ብላችሁ ሀሳባችሁን ብትነግሩን መስተካከል የሚችል ነው። ከሰው ስህተት ከብረት ዝቅት አይጠፋም እንደሚባለው እንደዛ ስለሆነ እናንተ እንደዚህ ቢሆንልኝ በእንደዚህ መልክ ቢስተካከልልን ምናምን የምትሉት ነገር ካለ ሀሳባችሁን ማሳወቅ ትችላላችሁ ማለት ነው። ሶ የዛሬው ትምህርት ይሄን ይመስላል። ሀሳብም አስተያየትም ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እኛን ደግሞ ሰፖርት ለማድረግ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን የተለያዩ ቱቶሪያሎች ሲደርሳችሁ ስንለቅ ወደ እናንተ እንዲደርሳችሁ የደወል ምልክቱን እየተጫናችሁ ላይክ እና ሼር ኮፒ ሊንክ። የዛሬው ትምህርታችን እንግዲህ ይሄን ይመስላል። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። ለዛሬ የነበረን ቆይታ ይሄን ይመስላል። እንደወደዳችሁት አልጠራጠርም። ያው ብዙ እንደተረዳችሁበትም ተስፋ አለኝ። እናንተ በፈለጋችሁት መንገድ እየቀያየራችሁ ከለሩንም ሆነ ሳይዙን እየቀያየራችሁ እናንተ ፈለጋችሁበት መንገድ መጠቀም ትችላላችሁ። የዛሬ ክላሳችን ይሄን ይመስላል። በቀጣይ ደግሞ ናቪጌሽን ባር እንዴት መስራት እንችላለን የሚለውን ነገሮች በጥሩ ሁኔታ ለማቅረብ እንሞክራለን። ሀሳብ አስተያየት ካላችሁ ግን በኮሜንት አሳውቁን። እኛን ሰፖርት ለማድረግ ያክል ደግሞ ሰብስክራይብ እያደረጋችሁ ላይክ ቪዲዮን ከወደዳችሁት ላይክ ሼር እያደረጋችሁ ለሁሉም እንዲደርስ የድርሻችሁን ተወጡ። ስለዚህ በቀጣይ ቪዲዮ እስክንገናኝ ቤሳይ ይመቻችሁ።